ብዙ ጊዜ ያጠፉ ሰዎች አየሩን ይዙታል። ኃላፊነት የማይሰማቸው ሰዎች ሚዲያውን ይቆጣጠሩታል። ተገቢ ነው። የእነሱ ስህተት ብዙዎችን ዋጋ ስለሚያስከፍል ስማቸው በየቀኑ በየቦታው መነሳቱ የሚጠበቅ ነው። ግን ከነሱ ጎን ለጎን ኃላፊነት ተሰምቷቸው የሚከፈላቸው ብር ሳያጓጓቸው እንዲያውም ጭራሽ የወሰዱትን ብር ሳይቀር መልሰው ካላመኑበት ድርጅት ጋር ውላቸውን ያቋረጡ አርቲስቶችም ሊመሰገኑ ይገባል። ጥቂቱም ቢሆኑ በዚህ ልክ ኃላፊነት የሚሰማቸው አርቲስቶች አሉ። ከነዚህ መካከል ሉላ ገዙ አንዷ ነች። ፊንቴክ ኢትዮጵያ የተባለው ድርጅት ያን ሁሉ ብራንድ አምባሳደር ሲያግበሰብስ ከተመረጡ አንዷ ሉላ ገዙ ነበረች። በመጀመሪያ አምባሳደርነቷን ተቀብላ ከሌሎች አርቲስቶች ጋር ትታይ ነበር። በኋላ ግን አሰራራቸው ግልጽ ስላልሆነልኝ በሚል በይፋ ውሏን አፍርሳ ከድርጅቱ ጋር ያላትን ግንኙነት አቋርጣለች። ይህ ስግብግብ አለመሆኗን ያሳያል። ኃላፊነት የሚሰማት ሰው መሆኗን ይናገራል። በዚህ በሷ ውሳኔ ብቻ በዚህ ድርጅት ሊበሉ የነበሩ የተወሰኑ ግለሰቦች ድነው ሊሆንም ይችላል። ፊንቴክ በሰዓቱ ለአርቲስቶች ያቀረበላቸው ዋጋ ውድ የሚባል ነበር። የትኛውንም ታዋቂ ሰው የሚያማልል ድርጅቱም የነሱን ፊት ተጠቅሞ የሚያገኘውን ታማኒነት የሚያተርፈውን ገንዘብ ቀድሞ ያውቅ ነበር። ለዛም ነበር ያለምንም ስስት ባልተለመደ ሁኔታ ወደ 8 የሚጠጉ አምባሳደሮችን ያስፈረመው። ሰዎቹም በተለያዩ መንገድ እውቅና ያላቸው ናቸው። ከአርቲስት እስከ በጎ አድራጊና ቲክቶከር የመለመላቸው ሆን ብሎ አስቦበት ነበር። ለአምባሳደርነታቸው በመኪና ሁላ የተደራደሩ አሉ። ሉላ ገዙ ከፊንቴኮች ጋር ከተፈራረመች በኋላ ሁኔታቸውን አይታ የገባችውን ውል ስታቋርጥ በእርግጠኝነት ዛሬ የሚመጣው ቀድሞ ታይቷት ነበር። ለዛ ነው ጥቅሟን ሳታስቀድም ስሟንና ታማኒነቷን ይዛ ከድርጅቱ ጋር የተለያየችው። ይሄ ደግሞ አቋሟ የሚያምር ሴት ብቻ ሳትሆን የአቋም ሰው እንደሆነችም ይናገራል። ከዚህ ውሳኔዋ ሌሎች አርቲስቶችም ትምህርት ሊወስዱ ይገባል። ከላይ የተደመጠው ምስክርነት ሉላ ገዙና ፊንቴክ በሚል ሙስታጅብ ነይ ከተባሉ ሰው በኢቢኤስ ቴሌቪዥን ከዳንኤል ተገይ ጋር ዝግጅት አቅራቢ ስለሆነችው ሉላ ገዙ የተሰጠ አስተያየት ነው። ሉላ የፊንቴክስ ኢንቨስትመንት አካሄድ አላመረኝም በማለት ቀደም ብላ ውሏን ስለማቋረጧ መረጃዎች ወጥተዋል። ያልጠረጠረ ተመነጠረ እንደሚባለው ሉላ ከሰሞነኛው ጅምላ ስር መትረፍ ብቻ ሳይሆን ድርጅቱ ባቀረበው አማላይ ክፍያ ያልታወረች ብልህ ሴት የሚል ውዳሴ እየቀረበላት ነው። በአንጻሩ ፊንቴክ ኢንቨስትመንት ባቀረበላቸው ረብጣ ገንዘብ ማስተዋል ተስኗቸው ራሳቸውም ተጭበርብረዋል የተባለላቸው አርቲስቶች ተለቅመው ቃሊቲ ገብተዋል። ትናንት መጋቢት 17 ቀን 2018 ዓ.ም ደግሞ በኢትዮጵያ የፊልም ኢንዱስትሪ ውስጥ ጎልቶ የሚታወቀውና በተለያዩ ፊልሞች ላይ በመሪ ተዋናይነት የሰራው አርቲስት ሰለሞን ቦጋለ ከፊንቴክ ኢንቨስትመንት የማጭበርበር ወንጀል ጋር በተያያዘ ተጠርጥሮ በፌዴራል ፖሊስ ቁጥጥር ስር መዋሉ ተነግሯል። አርቲስት ሰለሞን ቦጋለ ፌዴራል ፖሊስ የወንጀል ምርመራ ቢሮ በቁጥጥር ስር ውሎ ትናንት ሐሙስ ከሰዓት በኋላ ጉዳዩን በሚመለከተው የፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ጊዜ ቀጠሮ ችሎት ቀርቧል። ቀደም ብለው በተመሳሳይ ወንጀል ተጠርጥረው በቁጥጥር ስር የዋሉትና አርቲስት ሰራዊት ፍቅሬ፣ ገረም ደጀኔ፣ ዳንኤል ተገኝ፣ አብርሃም ግዛው፣ ወንድም ካሊድና ቲክቶከሩ መንሱር ጀማልም አብረው ቀርበዋል ተብሏል። መርማሪ ፖሊስ ለፍርድ ቤቱ እንዳስረዳው አርቲስት ሰለሞን ቦጋለና ሌሎች ተጠርጣሪዎች ከፊንቴክ ኢንቨስትመንት ጋር በተያያዘ የህዝብን ገንዘብ ያላግባብ በመውሰድና በህገወጥ የገንዘብ ዝውውር ላይ ቀጥተኛ ተሳትፎ አድርገዋል በሚል ከባድ ወንጀል ተጠርጥረዋል። ፖሊስ በቀጣይ የምርመራ ስራውን ይበልጥ አስፋፍቶና ጥልቅ መረጃዎችን ሰብስቦ ለማቅረብ ተጨማሪ የምርመራ ቀናት እንዲፈቀዱለት ችሎቱን ጠይቋል። ከዓመት በፊት እኒሁ ታዋቂ ሰዎች ወደ ጅቡቲ አቅንተው በርካታ የቢዋይዲ ሴጉል ኤሌክትሪክ መኪኖች ወደ ኢትዮጵያ ለመጫን ዝግጁ መሆናቸውን አሳይተው ነበር። በዚያ ጉዟቸው ወቅት በጅቡቲ የኢትዮጵያ ኤምባሲ እንደተቀበላቸውና ተባባሪያቸው መሆኑንም ገልጸው ነበር። በዚህ የማጭበርበር ተግባር ኤምባሲውም ተጠያቂ መሆን እንዳለበት የሚጠይቁ ግን ተነስተዋል። ፊንቴክ ኢንቨስትመንት ከ6 በላይ ታዋቂዎችን ተጠቅሞ ባሰራው ስልታዊ ማስታወቂያ ከ450 በላይ ከሚሆኑ ሰዎች 600 ሚሊዮን ብር ገደማ ሰብስቦ የውሃ ሽታ ሆኗል። ፖሊስ የፊንቴክ ኢንቨስትመንት ድርጅትን ህጋዊነት ከማጣራት ይልቅ ማስታወቂያ ሰሪዎች ላይ ብቻ ማተኮሩም ጥያቄ አስነስቷል። ቆይቶ በወጣ ዜና የድርጅቱ ስራ አስኪያጅ ዳንኤል ዮሐንስ በፖሊስ ቁጥጥር ስር መዋሉም ተገልጿል። ድርጅቱ ሚያዝያ 8 ቀን 2017 ዓ.ም 258 የኤሌክትሪክ ተሽከርካሪዎችን ከጅቡቲ ወደ ኢትዮጵያ ለማስገባት ዝግጅቱን ማጠናቀቁን አስመልክቶ በሰጠው መግለጫ በ5 ዓመት ውስጥ 20 ሺህ ቢዋይዲ ሴጉል መኪኖቹን አስገባለሁ ብሎ ነበር። መኪና እንደ ቆሎ ከሱቅ አይገዛም ተረጋጉ ይላል ማስታወቂያውን ከሰሩትና አሁን ላይ ቃሊቲ ከሚገኙት አንዱ አብርሃም ግዛው። አብርሽ ምን ይሉ ፖድካስት ላይ ቀርቦ እንደሚለው ከሆነ ማጉረምረም የሀበሻ ልማድ ነው እንጂ ፊንቴክ አጭበርባሪ አይደለም። የተመዝጋቢው ቁጥር ሲበዛበት በ3 ወር አስረክባለሁ ያለውን ቃሉን ወደ 1 ዓመት ቢያራዝም የሚገርም አይደለም ይላል። ድርጅቱ ለማስታወቂያ የመረጠው 2 ሴቶችንና 8 ወንዶችን ነበር አሉ። ሴቶች ሉላ ገዙና ፀሐይ ህይወት አበበ
ቀድመው ውላቸውን አቋርጠዋል። ወንድ አርቲስቶችና እንደ አብርሃም ግዛው ያሉ ተፍተፍ ባዮች ግን የቃሊቲን ደጅ እስከሚረግጡ ድረስ ፊንቴክ አያጭበረብርም ሲሉ ነበር። በነገራችን ላይ ሉላ ገዙ ጎበዝ ሴት ነች አሉ። ከቅርብ ዓመታት ወዲህ የገጠሟትን አንዳንድ መነጋገሪያ ጉዳዮችን አልፋ አሁንም ድረስ በስራዋ ቀጥላለች። ሰሞኑን ከፊንቴክ የማጭበርበር ተግባር በጊዜ ራሷን በማግለሏ አንድም የግሏን ሁለትም የአባቷን ጉብዝና ያሳያል እየተባለ ነው። የብዙ ጊዜ የኢቢኤስ ቴሌቪዥን የግርግር ማዕከል ሉላ ገዙ በሸገር ኤፍኤም ቃለ ምልልስ ላይ ፖለቲካ ውስጥ ተሳትፎ ማድረግ እንደምትወድ ስትናገር ተሰምታለች። ቃል በቃል ፖለቲካ ውስጥ አክቲቪሊ ኢንቮልቭ መሆን ፈልግ ነበር ብላለች። ነገሩ የዘፈን ዳርዳሩ እስክስታ ነው እንደሚባለው ያለ መሆኑ ነው። ሉላ ገዙ ወልደ ገብርኤል እንደ ማርታ መብራሃቱ ዘሯ ከኤርትራ ይመዘዛል። አባቷ በኢትዮ ኤርትራ ጠብ ዘመናት ከኢትዮጵያ ውጭ ስለነበሩ እናቷ ብቻቸውን እንዳሳደጓት ትናገራለች። የሉላ ውበትን በትክክል የኤርትራ ሴት ልጆች ውበት ማሳያ ነው። እኒያ የድራሲያንን ወረቀትና ብር ያስጨረሱ ኤርትራውያን ውብ ቆነጃጅት ተደማምረው በሉላ ገዙ ገላ ላይ ያረፉ ይመስላሉ። ሉላ ከልጅነቷ ጀምሮ የቁንጅና ውድድሮች አሸናፊ ናት። 11ኛ ክፍል ላይ ሳለች አዲስ አበባ ሁለተኛ ደረጃ ትምህርት ቤቶች ሁሉ ቁንጅና ውድድር አሸናፊ ነበረች። በኋላ መቀሌ ዩኒቨርሲቲ የስነ ልቡና ተማሪ ሳለች ዓለም አቀፍ የቁንጅና ውድድር መጣና አሸናፊ ሆነች። በጊዜው ኢንዲያ ቱዴይ ስለ አሸናፊዋ ኢትዮጵያዊ ሲጽፍ ሉላ ገዙ ወልደ ገብርኤል በመጀመሪያ ዓመት ዩኒቨርሲቲ ቆይቷ የስነ ልቡና ተማሪ ነበረች። የስነ ልቦና አማካሪ መሆን ትመኝ ነበር። በኋላ ስለምትወደው ድለቃ፣ ዋናና ፊልም ወደሚቀርበው የቴሌቪዥን ዝግጅት አቅራቢነት ተሳበች። ራስዋን ስትገልጽ ታማኝ ነኝ ባይናት፣ ራስሽን ሁኚ፣ ጠንክረሽ ስሪ፣ በዚያ ሂደትሽ ህልምሽ ይሳካል የሚል መርህ አላት እያለ ገልጿታል። በዚያ የቁንጅና ውድድር አሸናፊነቷ ሰበብ የቀረውን ትምህርቷን ወደ ጋዜጠኝነትና ሶሺዮሎጂ ወደ መሳሰሉ ትምህርት ቤቶች እየገባች አጠናክረዋለች። እናም እንዲሁ መድረክ ላይ እንደምትታየው መልክ ብቻ አይደለችም። ሰሞነኛው ክስተትም ተራ አጋጣሚ አይደለም የሚባልበት ምክንያት ይኸው ነው። የዛሬ ዓመት ገደማ ስለ አንዲት ዩኒቨርሲቲ ተማሪ ያቀረበችውን ዝግጅት ተከትሎ በመንግስት ደጋፊዎች በኩል ሲሰሙ ከነበሩ ትርክቶች መካከል ኢቢኤስ የኤርትራውያን ተወላጅ ነው፣ ሉላ ገዙ የአመለሰት ሙጭ ዘመድ ናት፣ አመለሰትም ኤርትራዊ ናት፣ ኤርትራ ማለት ሻቢያ ነው፣ ሻቢያ ይህን ቀመር የሰራው የአሰብን የትኩረት ማዕከልነት ለማድበስበስ ነው የሚሉ ነበሩበት። የኢትዮጵያ መንግስት ውግንና እንዳላቸው የሚጠረጠሩ ምንጮች ደግሞ በክሱ ቀጥለው ሉላ ገዙ የኤርትራው ወንጀል ድርጅትና በኢትዮጵያ ህገወጥ ዶላር መንዛሪ የሪድ ስታር ባለቤት ልጅ ስትሆን የአማን ፍስሐ ጽዮን ሚስት የቴዎድሮስ ካሳሁን ባለቤት እህት መቅደስ ደበሳይ የኤርትራው የደህንነት ሹም የደበሳይ ጸጋይ ልጅ ናት እያሉ ሲያሟት ነበር። በእርግጥም ኢሳያስ አፈወርቂ አብርሃና የደህንነት መስሪያ ቤታቸው ቆንጆ የኤርትራ ደም ያላቸውን ሴት ልጆች በኢትዮጵያ ላይ ሰላይ አድርጎ መትከል የተካኑበት ተግባር ነው። አውሮራ ላይ ያለችው ፍሊቲ ሃይላይ ለዚህ ተግባር ተምሳሌት እንድትሆን ተደርጋ የተቀረጸች ናት። ሌሎችም ቀይ እምባባ የሚባሉ ቀያይ የኤርትራ አበቦች አሉ። እነ ወዲያፎን በሳህል በረሃ ሳሉ የወለዷቸው የኤርትራ ቆነጃጅት ናቸው። በኢትዮጵያ ጥላቻ እንዲሰክሩ ተደርገዋል። አብዛኞቹም ሰላዮች ናቸው። ምናልባትም ቆንጆይቱ የኢቢኤስ የመዝናኛ ዝግጅት አቅራቢ ሉላ ገዙ ከኒያ ቀያይ አበቦች አንዷ ልትሆን ትችላለች ሲባል ነበር። ምክንያቱም የዋለልኝ መኮንን ፍቅረኛ የነበረችው ቆንጆ ማርታ መብርሃቱ የቢሮዎች ጥያቄ በኢትዮጵያን ጨምራ ብዙ የሱ አይደሉም የተባሉ አጀንዳዎችን እንዳስታቀፈችው ይነገራልና ፋሲካ ሲደልል የሻሞላው ትውልድ ላይ ይህን ጥርጣሬያቸውን ጽፈውታል። እናም ሉላ ገዙ የሱ አጀንዳ አስፈጻሚ የሚሆን እድል አላት ነው የሚባለው። እንደ መሰናበቻ ለፊንቴክ ኢንቨስትመንት በሰሩት ማስታወቂያ ሸቤ ገብተው ፍርድ ቤት የቀረቡ አርቲስቶችን አስመልክቶ ከሰጡ ቁም ነገር አዘል አዝናኝ ሀሳቦች አንዱን እናስደምጣችሁ። ዘሪሁን ተዝናኑ የተባሉ ሰው ተጠርጣሪዎቹ ማረሚያ ቤት ውስጥ ምን ሊሉ ይችላሉ በሚል ምናባዊ እይታቸውን እንደሚከተለው ጽፈዋል። ዳንኤል ተገኝ ሀብታችን ከሆነ የኢትዮጵያ ሕዝብ ላይ በማስታወቂያ ክፍያ በማንኪያ ጨልፈን የወሰድነው ብር ይህን ያህል ማነጋገር ነበረበት? የጋሽ መራዊ ስጦት እርግማን ደርሶብኝ ይሆን? ይገረም ደጀኔ ጓደኛዬ ዳኒ ልክ ብለሃል። ሀብታችን የኢትዮጵያ ህዝብ ሩህሩህ ነው፣ ቶሎ ነገር ይረሳል። ከዚህ ከወጣን ነጠላችንን ለብሰን በየቤተ ክርስቲያናቱና ገዳማቱ እየዞርን ሀብታችን የሆነው የኢትዮጵያ ህዝብ ልብ ውስጥ እንጎዘጎዛለን። ወንድም ካሊድ ምን ጉድ ውስጥ ነው የገባሁት? ይሄ ጉዳይ በሰላም ተጠናቆ ነጻ ብባል እንኳን የ35 ሚሊዮን ብሩን ጉዳይ በቲክቶክ ስማቸው ሌዊ የሳባባት አዊንታ በርሲሳ ወገን ያበበና ተስፋዬ ኃይለ መስቀል የሚፋቱኝ አይመስለኝም። ትከሻ ላይ ጣል ማድረጋት ሻርፕ ራሱ የምታድነኝ አይመስለኝም። አብርሃም ግዛው አርፌ ኢቨንቶችን እያዘጋጀው እንዳልሸቅልበት መንሱር እኮ ነህ እዚህ ጣጣ ውስጥ የከተትከኝ። ባለፈው የአድዋ ድል በዓል ጊዜ አርበኛ መጫወት የራሱ አላዳነኝም። ሰራዊት ፍቅሬ ጓዶች ተረጋጉ እንጂ ምንድነው እንዲመንበውቁ ህዝቡን አሳስተን አዘረፍ ነው እንጂ ምን አጠፋን? እኔ ሰራዊት ጭሱ የካሳንችሱ ካሜራ ሱሱ የማስታወቂያ ንጉሱ ገና ሌላ ፊንቴክ ቢመጣ ከመስራት ወደ ኋላ አልልም። መንሱር ጀማል ቬሪ ፈኒ ገንዘባችሁን በተሳሳተ ማስታወቂያ የተዘረፋችሁ ወገኖች የፈጣሪ ሐቃችሁን ይመልስላችሁ። ዘሪሁን ተዝናኑ ሐሳባቸውን በሚከተለው አረፍተ ነገር ይደመድማሉ። ጋሹ ብሸተ ወርቅ አለማው ያስከበሩትን የማስታወቂያ ሙያ ለገንዘብ ብለው አረከሱት። የዛሬን አበቃን። ሰናይ ጊዜ